ዓለም ላይ ያለ ማንኛውም መጽሐፍ ደራሲ ሊኖረው የግድ ነው። ቁርአንም መጽሐፍ ነውና እሱም ደራሲ ሊኖረው የግድ ነው። ታዲያ ሁሉም ሙስሊሞች ቁርአንን ወደ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የላከው አላህ ሱብሓነሁ ወተዓላ ነው ብለው ያምናሉ። ሆኖም ሙስሊም ያልሆኑ ሰዎች ይህን አይቀበሉም። ይልቁንስ ሌላ አካል እንደጻፈው ወይም የሌላ አካል ንግግር እንደሆነ ነው የሚያምኑት። ታዲያ ቁርአን ከአላህ የመጣ እንደሆነ ካላመኑ ከማን የመጣ ማን የጻፈው ነው ብለው የሚያምኑት? እንደሚታወቀው ረሱል ዐለይሂ ሰላቱ ወሰላም ቁርአንን በቃላቸው እያነበቡ ሱሐቦቻቸው እንዲጽፉት ያዙ ነበር። ታዲያ ይህ ቁርአን ከአላህ መጥቶላቸው ካልሆነ ከየት አምጥቶ ነበር ሲያጽፏቸው የነበረው? እዚህ ላይ ታዲያ ቁርአን ከአላህ ውጭ የሌላ አካል ንግግር ነው ካሉ ከአራት አማራጮች ውጭ ሌላ አማራጭ ፈጽሞ ማምጣት አይችሉም። አንደኛ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ራሳቸው ከራሳቸው አንደበት የጻፉት መጽሐፍ ነው። ሁለተኛ አልያም ከዚህ ቀደም የነበሩ መለኮታዊ መጽሐፎችን ተጠቅመው ያዘጋጁት መጽሐፍ ነው። ሶስተኛ ክርስቲያን ወይም ደግሞ አይሁዲ የሆነ ግለሰብ አግዟቸው ያዘጋጁት መጽሐፍ ነው። አራተኛ አልያ ሰይጣን ራሱ አግዟቸው ያዘጋጁት መጽሐፍ ነው የሚሉት ናቸው። እንግዲህ ቁርአን ከአላህ ካልሆነ ከነዚህ ከአራቱ አማራጮች ውጭ ሌላ አማራጭ ሊኖር አይችልም። በመሆኑም እነዚህን አራቱንም አማራጮች በማስረጃ ሙሉ በሙሉ ውድቅ ካደረግናቸው ከአንድ አማራጭ ውጭ ሌላ አማራጭ አይኖራቸውም። እሱም ቁርአን ከአላህ የመጣ የአላህ ንግግር ነው። ይህን ከመቀበል ውጭ ሌላ አማራጭ አይኖራቸው። ስለዚህ እነዚህን አራቱን ከላይ የተጠቀሱ አማራጮችን አንድ በአንድ እናያቸዋለን። አንደኛው አማራጭ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ራሳቸው ናቸው ቁርአንን የጻፉት ወይም የተናገሩት የሚለው ነው። ጥሩ። ይህን ከሆነ የምታምኑት የሚከተሉትን ችግሮች እንዴት ነው የምትቀርፏቸው ወይም ደግሞ የምታብራሯቸው? አንደኛ በቁርአንና በሐዲስ መካከል ያለው የአነጋገር ዘይቤ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንዴት እንደሚያወሩና የአነጋገር ዘይቤያቸው ምን አይነት እንደሆነ እናውቃለን። እንዴት ከተባለ በሺዎች የሚቆጠሩ በጣም በርካታ የእሳቸው ንግግሮች ወይም ደግሞ ሐዲሶች በጣም ተሰራጭተው ይገኛሉ። ታዲያ በዚህ በሐዲስ ውስጥ የሚገኘውን የእሳቸው የአነጋገር ዘይቤና በቁርአን ውስጥ የምናገኘውን የአነጋገር ዘይቤ ብናነጻጽረው ፈጽሞ የተለያየ ሆኖ ነው የምናገኘው። ይህን ልዩነት ለማስተዋል ደግሞ የተለየ ዕውቀት አይጠይቅም። ማንኛውም ሰው በቀላሉ ማስተዋል የሚችለው ነገር ነው። ታዲያ ይህንን ልዩነት እንዴት ነው የምትፈቱት? ሁለተኛው ነቢዩን የመውቀስ ጉዳይ። በቁርአን ውስጥ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የሚወቅሱና የሚገስጹ በጣም በርካታ አንቀጾች ይገኛሉ። ለምሳሌ ዐፈላሁ ዐንከ ሊመ አዚንተ ለሁም ሐታ የተበየነ ለከ አለዚነ ሰደቁ ወተዕለመል ካዚቢን يا أيها النبي لم تحرم ما أحل الله لك تبتغي مرضات أزواجك عبس وتولى أن جاءه الأعمى ሌሎችም በዚህ መልኩ ነቢዩን የሚወቅሱ በርካታ አንቀጾች በቁርአን ውስጥ ይገኛሉ። ታዲያ ነቢዩ ራሳቸው የጻፉት መጽሐፍ ወይም የተናገሩት ንግግር ከሆነ እንዴት ራሳቸውን በሷሐቦቻቸው ወይም በተከታዮቻቸው ፊት ይወቅሳሉ? እንዴት ይነቅፋሉ? ይህ ሊሆን የማይችል የማይመስል ነገር ነው። ሶስተኛ በቁርአን ውስጥ የሚገኙ ትንበያዎች። በተለያዩ ክስተቶች ዙሪያ በቁርአን ውስጥ የመጡ በርካታ ትንበያዎች ሲኖሩ ከፊሎቹ ደግሞ በእሳቸው ዘመን ጭምር የተከሰቱ ናቸው። ለምሳሌ ጉሊበት ሩም في أدنى الأرض وهم من بعد غلبهم سيغلبون في بضع سنين سلامك مكفت يميتنبيو አንቀጾችም አሉ። ለምሳሌ لتدخلن المسجد الحرام إن شاء الله آمنين محلقين رؤوسكم ومقصرين لا تخافون ታዲያ ቁርአንን ራሳቸው የጻፉት ራሳቸው የተናገሩት ከሆነ እንዴት ወደፊት የሚፈጠሩ ክስተቶችን ሊያውቋቸው ቻሉ? አራተኛ የወህይ ወይም ደግሞ የመለኮታዊ ራእይ የመዘግየት ጉዳይ። አንዳንድ ጊዜ ወደሳቸው የሚላከው ወህይ ወይም ደግሞ መለኮታዊ ራእይ የሚዘገይባቸው ክስተቶች ነበሩ። ለምሳሌ አንድ ይሁዲ ወደሳቸው መጥቶ
ስለ ዋሻው ሰዎች ጥያቄ ሲጠይቃቸው በሰዓቱ ወህይ ስላልመጣላቸው በማግስቱ ወህይ ሲመጣላቸው እንደሚመልሱለት ቃል በመግባት በቀጠሮ የመለሱት ግለሰብ ነበረ። በተጨማሪም ባለቤታቸው አኢሻ በዛ በወንጀል በተጠረጠረችበት ጊዜ በሰዓቱ ወህይ ተቋርጦ ስለነበረ በዛ ሰዓት ነብዩ ሰለላሁ በዚህ አማካኝነት ከባድ የሆነ ጊዜ እንዳሳለፉ ይነገራል። ታዲያ ቁርአንን ራሳቸው የጻፉት የእሳቸው ንግግር ከሆነ ይህን ያክል ለምን መቸገር አስፈለጋቸው? በዛው በሰዓቱ ለነዚህ ነገሮች ምላሽ መስጠት ይችላል አልነበረን? በነገራችን ላይ እነዚህ ብቻም ሳይሆን ሌሎች በጣም በርካታ ክስተቶች አሉ። ወህይ በመዘግየቱ አማካኝነት ያዘገዩቸው ጉዳዮች ብዙ ነበሩ። አምስተኛ የግል ህይወታቸውን በተመለከተ ቁርአን ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የግል ህይወት ምንም መረጃ አልያዘም። ስለ ሚስቶቻቸው፣ ስለ ልጆቻቸው፣ ስለ ቤተሰቦቻቸው ዝርዝር መረጃ እናገኝም። ስማቸው ራሱ በቁርአን ውስጥ 4 ጊዜ ብቻ ነው የተጠቀሰው። ይህ ማለት ሌሎች ነቢያቶች ከተጠቀሱት በጣም ያነሰ ማለት ነው። ለምሳሌ ነብዩላህ ሙሳ ዐለይሂ ሰላም ከ130 ጊዜ በላይ የተጠቀሱ ሲሆን ታሪካቸው ራሱ በ34 ምዕራፎች ውስጥ ተጠቅሶ እናገኘዋለን። ነብዩላህ ሙሳም፣ ነብዩላህ ዒሳም፣ ነብዩላህ ዩሱፍ ሌሎችም ነቢያቶች በርካታ ጊዜ ስማቸው ታሪካቸውም ተጠቅሶ እናገኘዋለን። ታዲያ ቁርአን ራሳቸው የጻፉት የእሳቸው ንግግር ከሆነ ለምን ስለራሳቸው ከሌሎች ነቢያቶች በተሻለና በበለጠ መልኩ መናገርና ማውሳት አልቻሉም? ስላደረጓቸው ጥረቶች፣ ትግሎች፣ ስለፈጸሟቸው ገድሎች ለምን አላወሱም? ይህ ሎጂካሊም የማይመስልና የማይሆን ነገር ነው። በጥቅሉ እንግዲህ እነዚህ ነጥቦች ቁርአንን የጻፉት ነብዩ መሐመድ ናቸው ወይም ደግሞ የተናገሩት ራሳቸው ናቸው ከማለታችን በፊት ምላሽ የሚያስፈልጋቸው ጥያቄዎች ሲሆኑ ሁሉም ሎጂካሊ የማይሆኑና ቁርአንን ራሳቸው ናቸው የጻፉት የሚለውን አባባል ሙሉ በሙሉ ውድቅ የሚያደርጉ ነጥቦች ናቸው። እስኪ ወደ ሁለተኛው አማራጭ ደግሞ እንለፍ። እንግዲህ ነብዩ መሐመድ ቁርአንን የጻፉት ራሳቸው ናቸው ካላን በቃ ከዚህ በፊት የነበሩ መለኮታዊ መጽሐፎችን ማለትም እንደ ባይብል፣ ኦሪት፣ ወንጌል የመሳሰሉ መጽሐፎችን ተጠቅመው ያዘጋጁት ነው የሚል ምክንያት ሊመጣ ይችላል። ይህን ሐሳብ ለመቀበል አሁንም መመለስ ያለባቸው ጥያቄዎች ወይም ደግሞ ነጥቦች አሉ። አንደኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማንበብም ሆነ መጻፍ አይችሉም። ሁለተኛ ማንበብና መጻፍ ይችሉ ነበር ቢባል እንኳን የመጽሐፍ ቅዱስ ወይም ደግሞ ባይብል ወይም ደግሞ ኦሪት የአረብኛ ትርጉም የታገኙትና እንደሚታወቀው ለመጀመሪያ ጊዜ ባይብል ወደ አረብኛ የተተረጎመው በ9ኛው ክፍለ ዘመን ነበር። ይህ ማለት ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሞቱ ከመቶ ዓመታት በኋላ ማለት ነው። ታዲያ የታግኝተው ሊያነቡት ይችላሉ? በጥቅሉ እነዚህና ሌሎች ነጥቦች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአንን ለማዘጋጀት የቀደምት መለኮታዊ መጽሐፍትን በአጋዥነት ተጠቅመዋል የሚለውን ሐሳብ ውድቅ የሚያደርጉ በጣም በርካታ ነጥቦችን ማንሳት ይቻላል። እስኪ ወደ ሶስተኛው አማራጭ እንለፍ። እንግዲህ ቁርአንን ረሱል ዐለይሂ ሰላቱ ወሰለም ካልጻፉት ወይም ደግሞ ቀደምት መጽሐፍትን እንደ አጋዥነት ካልተጠቀሙ ሶስተኛውና ቀጣዩ አማራጭ ሊሆን የሚችለው አንድ ይሁዳዊ ወይም ደግሞ ክርስቲያን አግዟቸው ነው ያዘጋጁት የሚል ነው። እዚህ ላይ እንግዲህ አንድ የሚነሳ ትክክለኛ የሆነ ሐዲስ አለ። እሱ ምንድነው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወረቃ ከሚባለው ክርስቲያን ጋር መገናኘታቸው ነው። በበርካታ ሐዲሶች እንደመጣውና እንደሚታወቀው አንደኛ ከዚህ ግለሰብ ጋር የተገናኙት ወህይ ወደሳቸው መውረድ ከጀመረ በኋላ ሲሆን፣ ሁለተኛ ደግሞ እሱ ራሱ ነብይ መሆናቸውን ያረጋገጠና የሚያምን ነበረ። ይህ ደግሞ በበርካታ ምሁራን ዘንድ ሙስሊም መሆኑን የሚያሳይ ነው። አይ እሱ ሳይሆን ሌላ አይሁዳዊ ወይም ደግሞ ሌላ ክርስቲያን የሆነ አካል ነው የረዳቸው ቢባል እንኳን ታዲያ እንዴት ነው እነዚህን የመሰሉ አንቀጾችን እንዲጽፉ የሚፈቅድላቸው ወይም ደግሞ የሚተባበራቸው? لقد كفر الذين قالوا إن الله هو المسيح ابن مريم ويم دقمو لتجدن أشد الناس عداوة للذين آمنوا اليهود والذين أشركوا ታዲያ ይሁዲ ወይም ክርስቲያን እነዚህን የመሳሰሉ አንቀጾችን እንዲጽፉ አግዟቸዋል ቢባል እንዴት ነው ስሜት የሚሰጠው? ማን ነው የሚቀበለው? እነዚህ ምክንያቶች እንግዲህ የሆነ አካል ረድቷቸዋል የሚለውን ሐሳብ ሙሉ በሙሉ ውድቅ የሚያደርጉ ናቸው። ወደ አራተኛውና የመጨረሻው አማራጭ እንለፍ። አንዳንዶች የሚያነሱት ሐሳብ ሆኖም ደግሞ ፈጽሞ ሊሆን የማይችል ወደ ሆነው አማራጭ እናልፋለን። እሱም ሰይጣን አግዟቸው ነው የሚለው ነው። ነገር ግን አሁንም ቢሆን ይህን ሐሳብ ከመቀበላችን በፊት መነሳት ያለባቸው ነጥቦች አሉ። አንደኛ ይህ ሐሳብ ሙሉ በሙሉ ውድቅ መሆኑን ፍንትው አድርጎ የሚያሳይ አንድ የቁርአን አንቀጽ አለ። فإذا قرأت القرآن فاستعذ بالله من الشيطان الرجيم። ታዲያ እውነት ሰይጣን አግዟቸው ከሆነ በዚህ መልኩ እንዴት ራሱን እየተራገመ እንደዚህ አይነት አንቀጾች እንዲካተቱ እንዴት ሊፈቅድ ይችላል?
ሁለተኛ ሌላኛው ቁርአን በበርካታ አንቀጾቹ ላይ ሰይጣን የሰው ልጆች ጠላት እንደሆነና ጠላት አድርገው እንዲይዙት ሲያዝ ይስተዋላል። ታዲያ እንዴት ሰይጣን ራሱን ሰዎች ጠላት አድርገው እንዲይዙት ሊያዝ ይችላል? እንዲጠላ የሚያደርጉ አንቀጾችንስ በዚህ መልኩ እንዲገቡ ወይም ደግሞ እንዲቀመጡ እንዴት ሊፈቅድ ይችላል? ሶስተኛ በተጨማሪም በቁርአን ውስጥ የሰይጣን ወጥመዶች ምን አይነት እንደሆኑና የሰው ልጆችን እንዴት አድርጎ እንደሚያጠምድ እንዴት አድርጎ እንደሚያታልል በሰፊው የተቀመጠ ሲሆን ሰይጣን ታዲያ እንዴት ነው ሰዎችን እንዴት እንደሚያጠምድና በምን መልኩ ሊያጠምዳቸው እንደሚችል እቅዱንና ፕላኑን ለሰዎች እንዴት ግልጽ ሊያደርግ ይችላል? ይሄም ሎጂካሊ የሚያስኬድ ነገር አይደለም። በጥቅሉ እንግዲህ ሁሉም አራቱም አማራጮች ሙሉ በሙሉ ውድቅ የሆኑና ከምርጫ ውጭ የሆኑ ሐሳቦች መሆናቸውን በግልጽ አይተናል። ስለዚህ ብቸኛውና ማንኛውም ሰው ሊያመልጠው የማይችለውና ትክክለኛ አእምሮ ያለው ሰው ሊቀበለው የሚችለው አንድ ብቸኛ አማራጭ ብቻ ነው የቀረው። እሱም ብቸኛውና ቁርአንን የተናገረው ወደ ረሱል አለይሂ ሰላቱ ወሰላምም የላከው አላህ ሱብሓነሁ ወተዓላ ብቻ ነው። ይህን ቪዲዮ አላህ ሱብሓነሁ ወተዓላ ቁርአንን ለሚቃወሙና ለማይቀበሉ ሰዎች በሰጣቸው ምርጥ ምላሽ እንዘገዋለን። ኢነሁ ለቀውሉ ረሱሊን ከሪም ዚ ቁወትን ዐንደ ዚል ዐርሺ መኪን ሙጣዕን ሰመ አሚን وما صاحبكم بمجنون ولقد رآه بالأفق المبين وما هو على الغيب بضنين وما هو بقول شيطان رجيم فأين تذهبون إن هو إلا ذكر للعالمين لمن شاء منكم أن يستقيم وما تشاءون إلا أن يشاء الله الله رب العالمين። በዛሬው ቪዲዮ አዲስና ጠቃሚ ዕውቀት እንዳገኛችሁ ተስፋ አደርጋለሁ። እንደዛ ከሆነ ደግሞ ይህ ቪዲዮ ለሌሎች ወገኖች እንዲዳረስ ላይክ እና ሼር በማድረግ እናንተም የአጅሩ ተካፋይ መሆን ትችላላችሁ። እንደዚህ አይነት ጠቃሚ ትምህርቶች በየጊዜው እንዲደርሳችሁ ቻናሌን ሰብስክራይብ በማድረግና የደወል ምልክቷን መጫን እንዳትረሱ። መልካም ጊዜ እመኝላችኋለሁ። ወሰላሙ አለይኩም።